ዛሬ እንግዲህ ያሬዶ ቤተሰብ ሄደን እንጠይቃለን ማለት ነው። ለማታውቁ ያሬዶ ቀን ከኛ ጋር እዚህ ፋኖስ ቴክ ይውላል፣ ማታ ደግሞ እናቱ ጋር ሄዶ ነው የሚያድረው ማለት ነው። ስለዛ እንደምታውቁት እንግዲህ በዓልን ደርሷል። ለበዓል የሚያስፈልጋቸውን አንዳንድ ነገር እንገዛለን፣ እንዲሁም ደግሞ ለሌላ ወጪ የሚሆኑ ነገር ለመርዳት አስበናል ማለት ነው። ስለዛ ሄደን እንተዋወቃቸዋለን። ጋይስ እንግዲህ ዛሬ ወደ ያሬዶ ቤት እንሄዳለን። ትንሽ ነገር ገዝተናል ባጥሞች ማለት ነው። ያሬዶ ቤት ሄደን ቤተሰቦቹን እንተዋወቃለን። እንፈቅዳለን። እንግዲህ ለዝናና የመጣው ይመስላችሁ እዚህ ጋር ሜዲቴት ሃይኪንግ ምናምን ነገር አይደለም። የያሬዶን ቤት እንግዲህ ቤት ለመጠየቅ መተን እኔ አልቻልኩም። ማርያም ያለከለኩኝ ነው። ይሁላ መንገድ እንደሚመጣ አላወኩም ነበር በእውነት። ቤት መቀየር መቻል አለባቸው። እናመቻቻለን በምንም ብለን። እሺ ሰላም ያሬድ እናት፣ አስገብር እንዴት ነሽ? ደህና አስገብር መስገን። እስቲ ስለ ያሬድና ስለ ታሪክሽም ትንሽ አጫውቺኝ። ስለ ያሬድና ስለ ህይወቴ እኔ መጀመሪያ ከክፍለ ሀገር ስመጣ ሰው ቤት ነበርኩት። ከሰው ቤት ያሬድን አባትን አገኘሁት። ያሬድን አባት ካገኘው በኋላ ከሱ ጋር እየኖርን ልጅ ወለድኩት፣ ያሬድ ማለት ነው። ከዛ ስኖር ያሬድ አንድ አመት በኋላ ተፈጠረ። ተወለደ በኋላ አባትየው በህይወት ተለየ። ከተለየኝ በኋላም እንደዛው እያልኩት ልብስ እያጠብኩ ምን እያጠብኩ ነው ያሬድን አሳድጌ እዚህ ደረስ። ትንሽ ካደገልኝ በኋላም እንደዚህ ወጥ ቤት ምናምን ስራ ጀመርኩ፣ ተቀጥሬ ማለት ነው። እሺ በዛ ተቀጥሬ እየሰራው እንግዲህ ሌላም ትዳር ለመሰረት ጀመርኩት። እሱ ከፍ ካላለኝ በኋላ ማለት ነው። ያኛ ትዳርም አልሆነልኝ፣ እሱንም ተውኩት። አሁን ምን ነው በጣም የሚቸግርሽ? እኔ ብዙ ነገር የሚቸግረኝ ይሄናል ብዬ አልናገርም፣ ግን ብዙ ነገር የሚቸግረኛል። ምንም ቤት ውስጥ ምንም እሱ ያውቃል ነው፣ ምንም የሚቀመስ የለም። ለብሰን ስንሄድ ነው እንጂ ውስጣችን ፈጣሪ ነው የሚያውቀው። ጾመችን ሁሉ የምናርበት ቀን ራሱ አለ እንጂ ምንም የለኝም። ይሄናል አለኝ ብዬ የማወራ ነገር የለም። ያሬድን ለብቻሽ ነው ያሳደግሽው ማለት ነው? ለብቻ ያሬድን ከፍ ካለ በኋላ ነው ያገባሁት። 6 አመት ልጅ ሆኖ ነው እነኝን አባቴ ያመራሁት ማለት ነው። አሁን ስንት አመቱ ነው? 14 አመቱ ነው። እና ወደ 14 አመቱ መስከረም ያለፈው 14 አመቱ። አይዞሽ እንግዲህ እኛም የምንችለውን ያህል እናገዝሻለን። ቤት ኪራይ ምን ያህል ነው የምትከፍለው? 2005 ነው የምከፍለው። 2005 አይ እኛውን ቤት ኪራይ እኛም ከፍልልሻለን። እሺ ወደ ከተማም በምንሄዱበት መንገድ ነው። እሺ ማማኔ እና አንድ ልጅ ይዞብኝ ሄዷል። የ4 አመት ልጅ ነው። አሁን ካሳንገናኝ 5 አመት ሆኖናል። 5 አመት አልተገናኛችሁም? ከልጅቷ ጋር አልተገናኘም። እሱ ከሄደ 3 አመት ዳራ 23 ነው ከቤት ይወጣ ጅኑር ኩዝኛ ነው የወጣ የ4 ወር ኩስ። ከዛ በኋላ ተገናኝተንም አናውቅም። ስልክ ሲደውልለትም ቤተሰቦች ጥሩ እንትና አሳዩኝ፣ ለማሳየትም ፈቃድ የላቸውም። የኔ ፈተና ከባድ ነው። አይዞሽ እህቴ፣ እግዚአብሔር ጋር ሁሉ ነገር ይስተካከላል። ያው ያሬዶም እኛ ጋር ነው እየዋለ ያለው። እሱን ለማስተማር በቻለ መጠን ስራ የሚሰራበትን በሱ እድሜ የሚሆን የሚሰራበትን ነገር እያመቻቸን ነውና በቻለ መጠን እንግዲህ እሱ ለማገዝ እየሞከርን ነው። አንቺንም እንግዲህ ያው የሚያዩ ሰዎች ስራ እድል የሚያመቻቹ ካሉ፣ ቤትም ደግሞ በጣም ሩቅ ነው ያላችሁበት ሰፈር ዳገት ላይ ነውና ያስፈራል። ጅብም አለ እያለኝ ነበርና ጅብ አለ። ጅብ ከ12 ሰዓት ተኩል አለ። ክረትም ስለሚቀንስ ነው ወደዚህ የመጣው። ለአቅሜ ጋር የሚሄደው እዚህ ሰፈር ነው።
እንጂ አለው ነው። ላንቺም እንግዲህ የስራ እድል የሚመቻችበት ሁኔታ ካለ ቤተሰቦቻችን እንግዲህ እንጠይቃቸዋለን። ያሬዶም እንግዲህ ወደፊት ትልቅ ሰው ሆኖ አድጎ አይደለ ቀና በለ እንጂ ደብል አድጎ ትልቅ ደረጃ ይደርሳል ማለት ነው። ሚጢጢስ ስሟ ማን ነው? ትዝታ ኮስተር ብላለች። እኔ እየለመንኩ ነው የምተዳደረው። ቅድስት ማርያም ነበረ ሙሉ በቃ ወደ ስላሴ ሄድኩ። ስላሴ ነው ሙሉ። ዛሬና ትናንትና ነው ከቤት አልወጣሁት ስላመመኝ። በመለመን ነው የምኖረው እንጂ ሌላ ምንም ስራ የለኝም። በውስጥ እዛው ጠዋት ወጣለሁ 10 ሰዓት 11 ሰዓት ወደዚህ ተመልሼ እመጣለሁ። ቁርስም እዛ ካገኘን እንበላለን፣ ምሳም እዛ ካገኘን እንበላለን። እራትም ካገኘው ይዤ እመጣለሁ፣ አበላቸዋለሁ። ሌላ ምንም የለኝም። ይሄን 2 ዓመት ከ7 ወር እንጂ ምንም የለኝም። ይሄን አላለኝ ብዬ የማወራው ነገር የለም። ያው ለባል ያው ሽንኩርት አለ ቲማቲም መስራትም ምንድን ነው? ድስት እንግዛ አለኝ ማስተራሽ ይስቸግረኝ ይሸክቱ ነው እንጂ ቀውኑ ነበር ሲሸግረኝ ይሸጣል። ስልክ አለሽ? እሺ ስልክ በቃ ስልክ ነው ስልክ እናመጣልሻለን። ታከታስ እንትናን ነው ስልኳን እናመጣልሻለን። እሺ ተደዋውለን እናወራለን። መታወቂያ ምናምን አለሽ? መታወቂያ ዲጂታል ጠፍቶብኛል። አወጣለሁ። ዲጂታል አውጥተሻል? አውጥቼ ነበር። በቃ ስልክ ያዥና እናይላንት እንዳይምናምን አሉ አውጣለሁ። ዲጂታሉንም እናወጣለን። ከዛ አካውንት ምናምን ከፍተልሻለን። እሺ በደንብ እንሰራለን። እሺ እሺ። ምንሽን ነው የሚያምሽው? ወገሬ ታከመሻል? አልታከምኩም። ዝም ብዬ በቃ እንደዚህ ጸበል ምናምን ነው የምትመርኩት። ታከመሽ ከታከ እያታከምኩም ስለሆነ ነው እኮ። እሺ ፍቅራዬ ከዚህ እስከቀይሪ እኛን ከፍለን እሺ። ቀጣዩ ፍቅራዬ እኛ ነው። እሺ ከዛም እኛ ነው። እሺ ሸሬዶ እንግዲህ ያው እኛ ያሬድን ነው ማረማየት ናት ያገኘችው። እሺ በድንገት እና ያሬድን የቻልነውን ያህል እኛ እናሳድገዋለን። እሺ ሚጣንም እሺ ያሬድን ጀምረን ሚጣን አልመስምሽ ሚጣ ትዝታ ነው። አታወራም ብዙ ገና ስለሆነ ትዝታንም ያው እሱንም ከኛ ጋር ግን እንትን እንላለን። አሁን በዓል ደርሷል። አሁን በዓል ደርሷል። የቤት ኪራይም ለበዓልም ለአንዳንድ ነገር እንዲሆን እሺ እስከብር ይስጣችሁ። ከዚህ በኋላ የምናግዝሻለን። እሺ እቺ ትንሽ ብር ናት። እቺ ገዙ። እሺ እስከብር ይስጥልኝ። ለቤት ኪራይ ምናምን ትሆንሻለች። ቤዛችን ማውጣታንሻል ወይስ ማጥናም? እሺ በርበሬም አለው። የምትፈልጊውን ነገር ለያሬድ ነገር ይሁን። እሺ ቤቱ ትንሽ ራቅ ይላል። አዎ ቤቱ ይርቃል። በጣም ነው የሚርቀው። ይችላል ያው እዛ ከተማ ምንም እናገኝሻለን ነው የሚቀር። እሺ ለሚጣም ለምን ሌላ ምንድነው ለሚታለብስ ጫማ? እሺ ላንቺ እኔ ችግር የለም። እነሱ እንትን ካሉልኝ እኔ ችግር የለም። እኔ ያለው ለብሳለሁ። እስከብር ይስጣችሁ። ችግር የለም። እሺ እሺ እስከብር ይስጣችሁ። እንግዲህ ጤና ይስጣችሁ። ምንም ማድረግ አልችልም። ፈጣሪ ብቻ እናንተን ሁለታችሁን ይመልስልኝ። ያቅም የለኝም። ቤተሰቦቼ እንግዲህ እንዴ ከተለክሽ የያሬዶ እህት ነሽ ማለት ነው። ትዝታ ትባላለች። ቆንጆ እንግዲህ ተኮሳትራብኛለች። ለምንድን ነው ያቀፍሽኝ ይመስላል ነገሩ። እሺ ቻው ያቸው አረ ወገቧን አማጣኩት ወይ ኩል ቤት ቻው። አረ ሳፋውን ምንም እንዳታሸከም። እሺ